ታምሜ መንገድ ላይ ተኝቼ ማያውቁኝ ሰዎች ወስደው ሆስፒታል ሕክምና ተደርጎብኝ ከ10 ቀን በኋላ ነው ራሴን ሆስፒታል ያገኘሁት። የልጅነት ጊዜ ከባድና ሰቀቂ ጊዜ ነው ያሳለፍኩት። አንድ ቀን በጣም የባሰብኝ ቀን ከቤት ወጣሁ። ጋ ያለ እድሜዋ ለጎረምሳ ብላ አባቷን ስታቅም ደካማ አባቷን ታወጣች እያለ አማራጭ ታጣ ጎዳና ነው የወጣሁት። ራብም ነበር፣ ጥማትም ነበር። ሄሎ አቤት። ሰላም እንዴት ነሽ? ሰላም እንዴት ነሽ? ያለሽው የተደበቁ እውነቶች የዩቲዩብ ፕሮግራም ላይ ነው። ታሪክሽን ለመናገር ዝግጁ ነሽ? አዎ ዝግጁ ነኝ። አንዳንድ ታሪኮችን መስማት ከባድ ነው። ታሪኮቹን መናገር ደግሞ የበለጠ ይከብዳል። ዛሬ አንዲት ሴት በፍጹም ልታልፍባቸው የማይገቡ ነገሮችን ካሳለፈች አንድ ሴት ጋር አውርቻለሁ። እሷን የመጠበቅ ኃላፊነት በነበረባቸው ሰዎች ተክዳለች። የበደልና የጥቃት ሰለባም ሆናለች። ደህንነቱ የተጠበቀ መኖሪያ በማጣቷም የህይወቷን የተወሰነ ክፍል በጎዳና ላይ ለማሳለፍ ተገዳለች። ለእሷ ግላዊነትና ደህንነት ስንል ማንነቷ እንዳይታወቅ እናደርጋለን። ይህንን ለምትከታተሉ ሁሉ ማስታወስ የምፈልገው ይህ ውይይት ስለ ጾታዊ ጥቃት፣ ስለ ስነ ልቦናዊ ጉዳትና ስለ ጎዳና ተዳዳሪነት የሚነሱ ሐሳቦችን ይዟል። እባካችሁ ይህንን እያደመጣችሁ ራሳችሁን ጠብቁ። ዛሬ ታሪኳን ለመናገር ወስናለች። ታሪኳም ይህ ነው። እሺ ከመጀመራችን በፊት ስለ ራስሽ እስቲ ትንሽ ነገር ንገሪኝ። ማን ትባያለሽ? እንዲሁም ከየት ነው የምትደውይልን? እሺ ማንነቴ እንኳን ይቆይና ያለሁበት አካባቢ አዲስ አበባ ነው የምኖረው። ኦኬ ያው ይቻላል። ለደህንነትሽ ሲባል ስምሽን ወይም ደግሞ ማንነትሽን አለመናገር ይቻላል፣ መብትሽ ነው። ምክንያቱም በዚህ ፕሮግራም ላይ ቦታ የምንሰጠው የባለታሪካችን ስም ወይም ማንነት ሳይሆን ባለታሪካችን ሊነግሩን የፈለጉት የተደበቀ ታሪክ ነው። እሺ ልትነግሪን የፈለግሽው ዋና ነገር ከመናገርሽ በፊት እስቲ ከዚህ ታሪክ በፊት ምን አይነት ህይወት ነበረሽ? እስቲ ስለዛ ባጭሩ ምን አይነት ህይወት እንደነበረሽ ንገሪን። ያው በፊት የምኖርበት ችግሩ ጉዳዩ ከመግጠሙ በፊት የምኖርበት አኗኗር ደስ የሚልና ጥሩ ጊዜ ነበር ያሳለፍኩት። እሺ የምኖረው ያው እንደነገርኩ ከአዲስ አበባ ነው። ከእናት ከአባቴና ከወንድሜ ጋር ነው የምኖር የነበረው። እሺ ያው እንደ ማንኛውም ማህበረሰብ ደሃ ቤተሰብም ብንሆንም ግን ደስተኞች ነበርን። ጥሩ ጊዜ ነበር ያሳለፍኩት ከእናት ከአባቴ ከወንድሜ ጋር። ኦኬ ስለዚህ ያው ከቤተሰብ ጋር ነበር የምትኖሪ። ጥሩ ኑሮው ነበር የምትኖሪ። ደስተኛ ቤተሰብ ነበራችሁ። ጥሩ ግንኙነት፣ ጥሩ ቤተሰብና ደስተኛ ነበረ። ኦኬ እሺ እስቲ ሁሉንም ነገር ወደ ለወጠው ቅጽበት መልሽኝ። ምን ተከሰተ? ምን ሆነ? እስቲ ወደ ዋናው ጉዳይ ግቢልኝ። እሺ ወደ ዋናው ጉዳይ ከመግባቴ በፊት ያው እንደነገርኩ ጥሩ ጊዜ ነበረኝ። እሺ ቤተሰቦቼ ጋር ስንኖር ማለት ነው። ጉዳዩ ከመፈጸሙ በፊት ማለት ነው። ጉዳዩ ከተፈጸመ በኋላ ያው እድሜም ገና ልጅ ነበርኩኝ። ስንት ዓመትሽ ነበር? ምነግርህ ታሪክ ከዛሬ ከ5 ዓመት በፊት የነበረውን ታሪክ ነው ምነግርህ። ኦኬ በዛ ሰዓት ስንት ዓመትሽ ነበር? ልጅ ነኝ ብለሽኝ። ገና ልጅ ነበርኩኝ። በ16 ቤት ውስጥ ነበርኩኝ። ኦኬ አሁን የ21 ዓመት ልጅ ነኝ። እሺ እና እንዴት መሰለህ ታሪኩን ስጀምርልህ አባቴ ያው መጠጣት ይወዳል፣ ይሰክራል፣ ይጠጣል። ጠጥቶ በገባ ቁጥር ደግሞ ያው እናቴ መደብደብ የዕለት ከዕለት ህይወቱ እኔ ነበረ። እሺ ሳይጠጣ በፊት ግን ጥሩና መልካም አባት የሚባል ነው። ጠጥቶ ሲመጣ ግን እናቴን ይደበድባታል፣ ይመታታል፣ ከቤት ያባራታል። የልጅነት ጊዜያችን ላይ እንደዛ ነው ያሳለፍነው ወንድሜ። ከዛ ከዕለታት አንድ ቀን እናቴን የዝናብ ወቅት ነው፣ ዝናብ እየዘነበ ነው፣ ክረምት ነው።
እናቴን እንደለመደው ሰክሮ ይመጣና ይደበድባታል። ኦኬ። እዛ እናቴን ሲደበድባት ያው እናቴ ድብድብ ምትሆንም መቋቋም ሲያቅታት ቤት ትወጣለች። በግምት 3 ሰዓት ምናምን ይሆናል ማታ ላይ። እሺ። ከዛ እሷ ቤቱን ትታ ስትወጣ እኔ አባቴና ወንድሜ ነበረ። ወንድሜ በጣም ትንሽ ልጅ ነው። በዛ ሰዓት የ6 ዓመት ልጅ ነው ወንድሜ። እና እንተኛለን። በተኛሁበት ያው አባቴ መጠጥ እንደነገርኩት ይሰክራል። በተኛንበት መጥቶ ይደፍረኛል። አፌን አፍኖ የገዛ ወላጅ አባቴ ማለት ነው። በጣም ያሳዝናል። በጣም ከዛ በኋላ እያለቀስኩኝ እኔም እወጣለሁ። መሄድበት ቦታም የለም። ዝናብ ነው፣ ጨለማ ነው። እናቴም የት እንደሄደች አላውቅም። ከመሸ እኔም እንደዛ ሆኜ እንትን አልኩኝ። ትናገሪና ያው እንደሚገለኝ እንደሚመታኝ እናቴንም እንደሚገላት ከተናገርኩኝ ያስፈራራኝ ጀመረ። እሺ። ከዛ እሱንም ችዬ ጸጥ አልኩኝ። መጨረሻ ላይ የማይነጋ የለ እንደዛ እንደታመምኩኝ ነጋ። እናቴም ያው ሰዎች ይዟት ይመጣሉ ቤት። ግን በሰዓቱ ወንድምሽ ነበር? ታናሽ ወንድምሽ አብሮሽ ነበር አይደል? ታናሽ ወንድሜ ነው። ትንሽ ልጅ ነው። እንቅልፍ ይጥለዋል። ዝናብ እየዘነበ ነው። የአባቴ አቅምና እኔ ልጅ ነኝ። የኔ አቅም አይመጣጠንም። አንቋ አፍኖ ነው አስገድዶ ይደፈረኝ። እሺ። እና እንኳን ለመጮህ ለመሰራገጥም አቅምም የለኝም። እኔ የልጅነትም እድሜ ነው። ወንድሜም እንቅልፍ ጥሎታል። በዛ ላይ ትንሽዬ ልጅ ነው። ከዛ ያው እንደነገርኩህ እናቴ በጠዋት ትመጣለች። ሰው ይዘዋት ይመጣሉ። ይቅር ተባብሎ ይገባሉ። የሁሉ ነገር ሲሆን እናትሽ ምንም የምታውቀው ነገርም የጠረጠረችው ነገርም አልነበረም በሰዓቱ? በቃ የለም አሞኛል ብዬ ነው የተኛሁት። ያው ልጅ የታመመች ነው የምትለው። እኔ ማሰቃየዋችሁ ነው የምትለው እሷ። በሌላኛው ጊዜም ያው ይሄ ነገር እየተደጋገመ መጣብኝ እኔ ላይ። እሺ። መጨረሻ ላይ ምቱንም ድብደባውም ጤናም ሁሉም እንትን አላትና እናቴ ትሞታለች። ይሄንን ነገር አላወቀችም። እናቴ የሞተችው ከዛን ጊዜ በኋላ ግን ሌላ ጊዜ አባትሽ ደፍሮሽ ነበር? አዎ፣ እሷም በደበደባ ቁጥር በቤት ካወጣት ቁጥር ያው መድፈሩ እንደቀጠለ ሆነ። ለመናገርም ትፈራለህ። እናትሽንም እገልብሻለሁ ይላል፣ ወንድምሽንም እገለዋለሁ ትናገሪኛለሽ ሰው እያለ ያስፈራራኝ ነበር። እሺ። ከዛ ያው እኔ ደግሞ በተደጋጋሚ በመደፈርም ያምኝ ነበረ። ሽንቴንም መቆጣጠር አልችልም ነበረ። ያው ልጅ ወድቃ ነው ታማ ነው የምትለው። እሷን በሽተኛ ነች። በመደብደብ ብዛት በመመታት ብዛትም ያው እሷን በሽተኛ ነች። መጨረሻ ላይ እናቴም ትሞታለች። እናቴ ከሞተች በኋላ ያው ለቅሶ ምንትን ካለ በኋላ ምን ካለፈ በኋላ ያው ጣፋንታችን ከአባታችን ጋር መኖር ነው። እኔም ወንድሜ ከዛ ወንድሜን የእናቴ አባት አለ እዚሁ አዲስ አበባ ነው የሚኖረው። እሺ። የእናቴ አባት ጋር ወንድሜን ይሰጠዋል። ከዛ አንቺ ብቻ ቀረሽ ቤት ውስጥ? እኔ ብቻ ቤት ውስጥ ቀረሁ። እሺ። ከዛ ያው ለቅሶም ካለፈ በኋላ ሰውን ወደ የቤቱ ይበታተናል። እኔና አባቴ እንቀራለን። ጣፋንቴ ምን ሆነ አሁን በተደጋጋሚ መደፈር ሲሆንብኝ አምልጬ አንድ ቀን በጣም የባሰብኝ ቀን ከቤት ወጣሁ። ኦኬ። ቀን ላይ ነው ማታ ላይ ነው? የእናቴ ወንድም አለ። እሺ። እሱም አዲስ አበባ ነው የሚኖረው። የእናቴ ታናሽ ወንድሟ ነው። እሺ። በግምት ወደ 36 ዓመት ምናምን ይሆናል። እሱ ጋር ለመሸሸግ ለመደበቅ ሄድኩኝ ሲብስብኝ። ያው ከመጀመሪያ ቀን እሱ ጋር ከመሄዴ እሱም
እንደገና አስገድዶ ይደፍረኛል። የእናትሽ ወንድም? የእናቴ ወንድም። ሊያውም መጀመሪያ ቀን እሱ ጋር ለመሸሸግ በሄድሽበት ቀን ነው? የዕለት ዕለት የሄድኩበት ዕለት ቀን ላይ እሱም አፌን አፍኖ። እሺ። አቅም የለኝም፣ የልጅነት አቅም ነው እንደነገርኩህ። እሱም አስገድዶ ይደፍረኛል። በጣም ከባድ ነው። በጣም ነው የሚያሳዝነው። በጣም ከባድ ጊዜ ነው ያሳለፍኩት። የልጅነት ጊዜ ከባድ እና አሰቃቂ ጊዜ ነው ያሳለፍኩት። እንደገና በአባትሽ መደፈርሽ ሳያንስ ጥላ ከለላ ይሆነኛል ብለሽ ደግሞ ከአባትሽ ሸሽተሽ አጎትሽም ደግሞ እንደዚህ አይነት ነገር ሲያደርግ በጣም ከባድ ነው። ሄድኩኝ። እሺ። ልደበቀው ሞከርኩ፣ ልሸሸግበት ሞከርኩ። ግን ያው እሱም ሌሊቱ ሙሉ ሲጫወትብኝ አደረ። መጨረሻ ላይ ያው አቅሜ በላይ ሲሆን ከእሱ ጋር ወጣ። የዛኑ ቀን ነው? የዛኑ ጊዜ ነው ወይስ ከምን ያህል ጊዜ በኋላ ነው የወጣሽው? የዛኑ ጊዜ ነው። ሌሊቱ ሙሉ እንደዛ ሲያደርግኝ እንግዲህ አስበው፣ በአባት ተደፍረህ ድጋሚ ደግሞ በአጎት መደፈር የሚፈጥረውን በዛ በልጅነት እድሜ ባልጠነከረ ለጋ እድሜ ላይ የሚደርስብኝን ታሪክ ይህንን ነው የምልህ። ከባድ ጊዜ ነው ያሳለፍኩትኝ እኔ። ስለዚህ አጎትሽ እንደዛ ካደረገብሽ በኋላ ያንን በደል ከፈጸመብሽ በኋላ ወዴት ነው ሄድሽው? በቃ አማራጭ ሳጣ ጎዳና ነው የወጣሁት። እሺ። ጎዳና የተወሰነ ጊዜ ኖሬያለሁኝ። ራብም ነበር፣ ጥማትም ነበር። በቃ ጥሩ ጊዜም አልነበረም የጎዳና ህይወት። ጎዳና ላይ እስቲ ስለነበረሽ የጎዳና ህይወቴ እስቲ ትንሽ ንገሪኝ ስለ ጎዳና ላይ ህይወትሽ። የጎዳና ህይወቴን ከወጣሁ በኋላ ጎዳና ተዳዳሪ የሚኖሩ ልጆች ነበሩ፣ ከነሱ ጋር ተቀላቀልኩ። እሺ። ያው እንደ እዛም መጥፎ ጊዜን ያሳለፍኩት፣ መራቡ መጠማቱን ብርዱም እንዳለ ሆኖ እዛም ድጋሚ ጎዳና ህይወት ውስጥ ድጋሚ አስገድዶ መደፈር ገጥሞኝ ነበር እዛ ህይወት ላይም። አዎ። እና ታምሜ መንገድ ላይ ተኝቼ የማያውቁኝ ሰዎች ወስደው ሆስፒታል ሕክምና ተደርጎብኝ ከ10 ቀን በኋላ ነው ራሴን ሆስፒታል ያገኘሁት። ይገርማል። ግን ጎዳና ላይ ያ ሁሉ ጊዜ ስትኖሪ አባትሽ ሊፈልግሽም ምንም የሞከረም አልነበረም? አንዳንድ ሰዎች ያው የድሮ የነበርኩበት ተወልጄ ያደግኩበት ሰፈር አንዳንድ ሰዎችን አግኝቻለሁኝ። ስጠይቃቸው የገዛ አባቴ ደፈረኝ እያለች እያስወራች ቤት ትታ የወጣች ብሎ ነው ሲያስወራ የነበረው። እና ጎረምሳ ፈልጋ ያለ እድሜዋ ለጎረምሳ ብላ አባቷን ትታ አቅመ ደካማ አባቷን ትታ ወጣች እያለ ለሰፈር ሰው ሲያወራ የተወሰኑ ሰዎች ጎዳና ህይወት ላይ ሆኜ አግኝቻቸው ነበር። የሰፈሮች ልጆች አብራቸው ያደግኩት አብራቸው የተማርኩት አግኝቼ ነበር። ያው ማህበረሰቡም አባቴ በነገራቸው ነው ያመኑት። እነሱ ጎረምሳ ጎረምሳ ፈልጌ እንደወጣው ነው የሚያውቁት። ኦኬ። ለነገሩ ልክ ነሽ እኮ ውሸት ሲደጋገም እውነት ነው እውነት ይመስላል የሚል አባባል አለ። እንግዲህ ያው አንቺ እንደነገርሽን ከሆነ ያንን ሁሉ ነገር ፈጽሞብሽ ያንን ሁሉ ነገር መፈጸሙ ሳያንስ እንደገና ደግሞ ለሰፈር ሰዎችም ስምሽን እያጠፋ ነበር በሰዓቱ። በጣም በቃ የሰፈር ሰው ያለው እኮ ያለ እድሜ ጎረምሳ ወድጄ ጎረምሳ ተከትዬ ወጣሽ ነው እንጂ ያለኝ ችግሬን በደሌን ያሁን ላይ የደረሰብኝን ማቀው እኔ ነኝ። ከጎዳና ህይወትም ሸሽቼ አጎቴ ጋር ምጠጋ እንደነገርኩ አጎቴም እንደዛ ተጫወተብኝ ሌሊቱ። ጎዳናም በጣም የጎዳና ህይወትም ያው ደስ የሚል አልነበረም። የገዛ ስጋ የገዛ አባትህ የገዛ አጎትህ ተጫውቶብህ ደግሞ ጎዳና ህይወትን ደህና አትጠብቅ።
ልክ ነሽ። ከዛ የከፋ ነው የሚሆነው። መደፈር አለ። ያን ሁላ አስተናገድ መጨረሻ ላይ ያው እንደነገርኩ ሆስፒታል ነው ራሴን ያገኘሁት። እሺ ከዛ በኋላ ሆስፒታል ለምን ያህል ጊዜ ቆየሽ? ከዛ ሆስፒታል የተወሰነ ጊዜ ቆየሁኝ። ጤና እየተመለሰ ከመጣ በኋላ የወሰዱኝ ከጎዳና ወድቄ ራሴን ስቼ ያነሱኝ ሰዎች የውጭ እርዳታ ድርጅቶች ስለነበሩ እዛ አስገቡኝ። ኦኬ እዛው በእነሱ ጥላ ከ18 ዓመቴ ድረስ ያው ድርጅት ውስጥ ነበረ ስኖር የነበረው። የሙያም ትምህርትም ድርጅቱ አስተምሮኛል። እሺ የፀጉር ሙያ ምናምን የጥፍር ሙያ ምናምን ድርጅቱ አስተማረኝ። እዛ እስከ 18 ዓመት በኋላ ደግሞ ያው ራስህን ችለህ ነው የምትወጣው። እስከ 18 ዓመት ድረስ ነው ድርጅቱ አንተን ሊደግፍህ ሊያስተምርህ የሚችለው። 18 ዓመት ሲሞላኝ ድርጅቱ አስወጣኝ። ከዛ በኋላስ ወዴት ሄድሽ? ድርጅቱ ካስወጣኝ በኋላ እንኳን አንድ ክፍል ቤት ተከራይተውልኝ እየከፈሉልኝ የእንትኑን ማለት ነው የቤት ኪራዩን እነሱ ናቸው የሚከፍሉልኝ። ራሱ ድርጅቱ ነው ሲከፍልልኝ የነበረው። ቀለብ ያው ዘይት፣ ፓስታ፣ መኮሮኒ እና ፍርኖ ዱቄት፣ ሳሙና በየወሩ እየሄድኩኝ ከድርጅት ወስዳለሁ። እሺ የተከራየልኝን ቤት ደግሞ ድርጅቱ ራሱ ነው ለአከራዮች ብር የሚከፍለው። ከዛ ያው በተማርኩት መሰረት ደግሞ ያው ስራ ፈልጎ መግባት የኔ ድርሻ ስለነበረ እኔም ፀጉር ቤት በአጣቢና ጠቅላይነት ስራ መስራት ጀመርኩኝ። ኦኬ በእንደዚህ አይነት ሁኔታ ለምን ያህል ጊዜ ቆየሽ? እና ደግሞ አሁን እስቲ ስላለሽበት ነገር ወይም ደግሞ አሁን ምን አይነት ሁኔታ ላይ እንዳለሽ እስቲ። ያው አሁን ያለሁበት አኗኗሬ ከሞላ ጎደል ጥሩ ነው። እሺ ያው እሰራለሁ፣ ለመኖር እንደፋደፋለሁ። ያው ከእጅ ወደ አፍ ነው የምኖረው። ፀጉር ቤት ነው ተቀጥሬ አሁንም የምሰራው። እሺ ድሮ አጣቢና ጠቅላይ ነበር። አሁን ትንሽ ሻል ብያለሁኝ። ግን ቢሆንም ያው ፀጉር በመስራት ነው እየተዳደርኩ ያለሁት። ግን ያ የደረሰብኝ መከራና ችግር መደፈር አሁንም ድረስ አይምሮዬ ላይ የፈጠረው ብዙ ነገሮች አሉ። ሰው አላምንም፣ በተለይ ወንድ ልጅ አላምንም። ከባድ ጊዜያቶችን ስላሳለፍኩ እምነት የለኝም። ሁሉም አንድ እንዳልሆነ እኮ አውቃለሁ። ግን ያው የራስ አባትና አጎት ስላደረሰብህ እምነት አይኖርህም በላይ በሰው ላይ። ልክ ነሽ። ያው ከዚህ ሁሉ አይነት ጥቃት ከደረሰብሽ በኋላ መልሰሽ ሌላን ሰው ሌላን ወንድ ማመን በጣም ከባድ ነው፣ ይገባኛል። ያው ከባድ ጊዜ ያሳለፍኩት ምን አለፋ በቃ ጥሩ ጊዜ አይደለም። ያው እኔም ይሄ አንተ ፔጅክ ላይ መጥቼ የተናገርኩት ለሷ አማከሬው አውርቼው ማላቀውን ተናግሬ ከቀለለኝ ብዬ አስቤ ነው። በውስጤ ሁላ ጊዜ ይዤዋለሁ። አሁን 21 ዓመት ወጣት ነኝ እኔ። ተናግሬ ከወጣልኝ እና በእኔ ህይወት ያለፉ ሰዎች እንዲማሩበት በማሰብ ነው። ከአንቺ ህይወት ሌሎች ሰዎች በጣም ብዙ ይማራሉ ብለን እናስባለን። የቻናላችንም ዋና ዓላማ ይሄ ነው። የተለያዩ ሰዎች ለማንም ተናግረውት የማያውቁትን ድብቅ ታሪኮቻቸውን ማንነታቸውን በማሳወቅም ሆነ ማንነታቸውን በመደበቅ ታሪኮቻቸውን እንዲናገሩ፣ ሌሎች ሰዎች ደግሞ የእነሱን ታሪክ የሚሰሙ ሰዎች ደግሞ ከነሱ ታሪክ ይማሩበታል፣ ቁም ነገርን ያገኙበታል ብለን ስለምናስብ ነው ይህንን ፕሮግራምም ይህንን ፖድካስት የከፈትንበት ዋናው ዓላማ። በመጨረሻ አንድ ጥያቄ ልጠይቅሽ። ያው እንደ ጥያቄ ሳይሆን እስቲ ይህንን ቪዲዮ ለሚከታተሉ ያንቺን ታሪክ ለሚሰሙ ሰዎች ምን አይነት መልእክትን ማስተላለፍ ትፈልጊያለሽ? እና ሌላ መጨመር ወይም ደግሞ መናገር የምትፈልጊው ነገር ካለ እስቲ።
ያው እንደነገርኩ ከባድ ጊዜ ነው። የሴት ልጅ መደፈር ይቁም ነው የምለው። ሃይምሮም ልቦናህም ሁሉ ነገርህ ነው የሚጎዳው። እምነትም ታጣለህ፣ ትጎዳለህ፣ የራስ መቆም ትንገዳገዳለህ። እና ከተማሩበት ብዬ ነው ያካፈልኩት። ይሁን ለአመት ለማንም ሰው አውርቼም ተንፍሼም አላውቅም። እና ያው በነበረን ቆይታ አመሰግናለሁ። እኔም በእኔና በተመልካቾቻችን ስም በጣም አመሰግናለሁ። ታሪክሽን ለማካፈል ፈቃደኛ ሆነሽ ስለመጣሽ በጣም አመሰግናለሁ። ከኛ ጋር ስለቆያችሁና ይህንን ታሪክ ስለሰማችሁ እናመሰግናለን። ዛሬ የሰማችሁት የስቃይ ታሪክ ብቻ አይደለም፣ ማንም ሰው ሊያልፍበት የማይገባው ሁኔታ አልፎ የተረፈ ሰው ታሪክ እንጂ። እነዚህን ታሪኮች የምናካፍለው ለመፍረድ ወይም ለማጋነን አይደለም፣ ለማዳመጥ፣ ለመረዳትና ከጨለመው ጊዜ በኋላ እንኳን ወደፊት ለመራመድ የሚያስችል መንገድ መኖሩን ለማስታወስ ነው። ዛሬ ታሪኳን ላካፈለችን ሴት ይህንን ያህል ጥልቅ የሆነ ግላዊ ነገር አምነሽ ስላካፈልሽን እናመሰግናለን። ድምፅሽ ዋጋ አለው፣ ታሪክሽም ሊሰማ የሚገባው ነው። እስካሁን መናገር ያልቻላችሁ ታሪክ አላችሁ፣ እባካችሁ አትርሱ። ብቻችሁን ልትጋፈጡት አይገባም። የራሳችሁን ልምድ ለማካፈል ከፈለጋችሁ ማንነታችሁን ደብቃችሁ ወይም በግልጽ በ0901903747 ልታገኙን ትችላላችሁ። ሰብስክራይብ አድርጉ። በሌላ ታሪክ ደግሞ እንገናኛለን። እስከዚያው ድረስ ግን አስታውሱ፣ ከእያንዳንዱ የስልክ ጥሪ ጀርባ ሊሰማው የሚገባው ታሪክ አለ።